በ2009 ዓመተ ምህረት ሁለት በቴክኖሎጂው ዓለም ስም የሌላቸው ወጣቶች ፌስቡክ እና ትዊተር ኩባንያዎች ጋር ሄደው ስራ አመለከቱ። ነገር ግን ሁለቱም ኩባንያዎች ብቃት የላችሁም በሚል ንቀት በተሞላው ምላሽ ስራ ከለከሏቸው። ወጣቶቹ ግን ተስፋ አልቆረጡም። በትክክል ከ5 ዓመታት በኋላ ያ የናቃቸው ፌስቡክ የእነሱን መተግበሪያ ለመግዛት $19 ቢሊዮን ይዞ እግራቸው ስር ወደቀ። ይህ በቴክኖሎጂ ታሪክ ውስጥ ትልቁና እጅግ ጣፋጭ የሆነው የበቀል ታሪክ ነው። ዛሬ የዋትስአፕን ምስጢራዊ ታሪክ ከድህነት እስከ ቢሊዮነርነት በዝርዝር እንተርካለን። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በየቀኑ የምንጠቀምበትን የዋትስአፕን አስገራሚ የጀርባ ታሪክ እናያለን። ታሪኩ ከመጀመሩ በፊት ቪዲዮውን ላይክ እና ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዋናው ታሪክ እንለፍ። የዋትስአፕ ዋና መስራች ጃን ኮም የተወለደው በዩክሬን ሀገር በነበረች አንዲት ትንሽዬ መንደር ውስጥ ነበር። ቤተሰቦቹ በጣም ድሃ ከመሆናቸው የተነሳ በቤተሰባቸው ውስጥ የሞቀ ውሃ ወይም መብራት እንኳን አልነበረም። በ16 ዓመቱ ከእናቱ ጋር ወደ አሜሪካ ተሰደደ። በወቅቱ መንግስት ለድሆች የሚሰጠውን ነፃ የምግብ ኩፖን ለመቀበል በረጅም ሰልፍ ውስጥ ይቆም ነበረ። እያደገ ሲሄድ ኮምፒውተርን በራሱ ተማረና ያሁ በተባለው ኩባንያ ውስጥ ከብሪያን አክተን ጋር መስራት ጀመረ። በ2009 ዓመተ ምህረት ሁለቱም ከያሁ ለቀው አዲስ ሥራ መፈለግ ጀመሩ። መጀመሪያ ትዊተር ላይ አመለከቱ። ትዊተርም እምቢ አላቸው። በመቀጠል ፌስቡክ ጋር አመለከቱ። ፌስቡክም ብቃት የላችሁም ብሎ አባረራቸው። ብሪያን አክተን በወቅቱ በትዊተር ገጹ ላይ ፌስቡክ ሥራ ከልክሎኛል፣ ለማንኛውም አዳዲስ ሥራዎችን አግኝቻለሁኝ፣ ወደ ቀጣዩ ሕይወት እሻገራለሁ ብሎ ጻፈ። ይህ ውድቅ መደረግ ግን የአዲስ ታሪክ መጀመሪያ ነበረ። በዚሁ በ2009 ዓመተ ምህረት ጃን ኮም የመጀመሪያውን አይፎን ገዛ። በአይፎኑ ላይም ያለው አፕ ስቶር ገና አዲስ ነበረ። ጃን ኮምም ትልቅ ዕድል ተመለከተ። ሰዎች ስልካቸው ላይ ምን እያደረጉ እንደሆነ ለጓደኛቸው የሚያሳውቁበት ስታተስ መተግበሪያ ለምን አልሰራም አለ። እናም ስሙን ዋትስአፕ አለው። ትርጉሙም በእንግሊዝኛ ምን አዲስ ነገር አለ ዋትስአፕ ከሚለው የሰላምታ ቃል የተወሰደ ነበረ። መጀመሪያ ዋትስአፕ የጽሑፍ መልእክት መላኪያ አልነበረም። ነገር ግን አፕል የኖቲፊኬሽን ወይም ፑሽ ኖቲፊኬሽን አገልግሎት ሲጀምር ጃን ኮም ፈጣን ለውጥ አደረገ። ሰዎች በሴኮንድ ውስጥ በነፃ መልእክት እንዲላላኩ አደረገው። በወቅቱ የነበረው የብላክቤሪ ሜሴንጀር ለራሱ ስልኮች ብቻ የተገደበ ስለነበረ ዋትስአፕ በአይፎንም በአንድሮይድም ላይ በመስራቱ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎችን ማረከ። ዋትስአፕ ምንም አይነት ማስታወቂያ ወይም አድስ አይጠቀምም ነበረ። በ5 ዓመት ውስጥ ብቻ 450 ሚሊዮን ንቁ ተጠቃሚዎችን አገኘ። የፌስቡክ መስራች ማርክ ዙከንበርግ ዋትስአፕ የፌስቡክ ሕልውናን ሊያጠፋው እንደሚችል ተረዳ። ይህንን ኩባንያ ካልገዛሁት እንጠፋለን አለ። በፌብሩዋሪ 2014 ዓ.ም ማርክ ዙከንበርግ ለሁለቱ ወጣቶች እጅግ የሚያስደነግጥ ጥያቄ አቀረበ። ዋትስአፕን በ$19 ቢሊዮን ለመግዛት ፈቀደ። ጃን ኮምም ስምምነቱን ለመፈረም የት እንደሄደ ታውቃላችሁ? ከዓመታት በፊት ከእናቱ ጋር ድሃ ሳለ ነፃ የምግብ ኩፖን ለመቀበል በረጅም ሰልፍ ይቆምበት ወደ ነበረው የድጋፍ ቢሮ በር ላይ ሄደ። በዚያ አሮጌ ሕንፃ በር ላይ ቆሞ የ$19 ቢሊዮን ውል ፈረመ። በአንድ ሰከንድ ውስጥ የዓለማችን ቢሊዮነር ሆነ። ከ5 ዓመት በፊት ብቃት የላችሁም ብሎ ላባረራቸው ፌስቡክ ከዚህ በላይ ምን ጣፋጭ በቀል አለ? ዛሬ ዋትስአፕ በዓለም ዙሪያ ከ2 ቢሊዮን በላይ ተጠቃሚዎች አሉት። የጃን ኮም እና የብሪያን አክተን ታሪክ የሚያስተምረን ትልቁ ቁም ነገር በአንድ ወቅት ሰዎች ብቃት የለህም ብለው ውድቅ ቢያደርጉ ያንተን ዋጋ አይቀንሰውም። ውድቅ መደረግ ማለት ሽንፈት ሳይሆን የራስህን ታላቅ ታሪክ ለመጻፍ የምትነሳበት መነሻ መስመር ሊሆን ይችላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳይረሳ። እስከምንገናኝ በሌላ ቪዲዮ መልካም ጊዜ